እንደና መጣችሁ። ዛሬ እዚህ የመጣንበት አንዱ ምክንያት ቀደም ሲል በክቡር ጠቅላይ ሚኒስትራችን ተስፋን እንትከል በሚል በተጀመረው የአረንጓዴ አሻራ መርሃ ግብር መሰረት የህብረታችን አመታዊ የአራተኛ ሩብ ዓመት ኮንፈረንስ ከማካሄዳችን በፊት ይህንን አገራዊ መርሃ ግብር በአግባቡ መሬት አስመክተን እንሂድ፣ በይበልጥ ደግሞ ጉዳዩ በቀጥታ የሚመለከተን ዘርፎች ነን በሚል ነው የመጣነው። አረንጓዴ አሻራ በዚህ ዓመት በተለይ ደግሞ አገር በቀል እጽዋት ላይ ትኩረት እንዲያደርግ፣ ለዚሁም ደግሞ ፍራፍሬ እጽዋት ላይ ትኩረት እንዲያደርግ ይጠበቃል። ከዚህ አንጻር ዛሬ ሁላችሁም የያዛችሁት አገር በቀል እጽዋት ነው። ይሄ አረንጓዴ አሻራ ለብዝሃ ሕይወት ሀብታችን መመለስ መዳበር ያለውን ፋይዳ በሚገባ የሚያሳይ ነው። ስለዚህ ከዚህም ባሻገር ደግሞ ያው በሌላውም የሚተከለው የግብርና ብዝሃ ሕይወታችን በተለይ በፍራፍሬ ዛፎች ላይ የሚደረገው ነገር የግብርና ብዝሃ ሕይወታችን ከፍ ከማድረግ አንጻር ዋጋው ከፍ ያለ ነው ፋይዳው።